ሌላ ሚስጥር እንግሊዘኛቸው የሚያምር ሰዎች ያልነገሯችሁ ሌላ ሚስጥር እነዚህ ነገሮች ከተከተላችሁ አብራችሁን ካላችሁ ጆሮአችሁ አሪፍ ከሆነ አብረን ለማመደውና እንግሊዘኛችሁን አሪፍ እናርገው ኦኬ እቺን አንብቧት እስቲ የኦ ሳውንድ ነው እሷ ላይ ነው ፎከስ የምናረገው እስቲ አንብቡት I am not okay እንደዛ ከሚሆን you can use o ምትሏን ድምጽ አርጉና አንብቧት I'm not okay እስቲ በሉኝ I'm not okay ጆሮአችሁ በደም I'm not okay እየደጋገማችሁ ኦኬ ሶ ብሪቲሽ አክሰንት ምናምን ሌሎች ላይ I am not okay ይቻላል ችግር የለውም እሺ ምንም ችግር የለውም ግን ይሄኛውን ብትለምቱት ደግሞ ደስ ይለኛል I am not okay እስቲ በሉኝ በጣም ጥሩ ሁለተኛው It's hot in here ነው አይደል እዚህ ጋር የተጻፈው እስቲ አንብቡት It's hot in here okay እንደዛ ከምትሉት It's hot in here hot okay እንደዛ በሉና አንብቧት ኦኬ አንድ ጥያቄ ላንተ አለኝ እስቲ ቺና አንብቧት I have got a question for you ከምትሉት I've got a question for you got ሚሊዮን ብታመጡት ማለት ነው ሌላኛው top to bottom ይላል ዜን አይደል top to bottom እንደዛ ከምትሉት top to bottom ስሙኝ top to bottom o አሆኗል ያኛው ቲ ደግሞ ባለፈው በሰራነው መሰረት r ወይም ደግሞ d sound soft d ወይም r sound ነው ያመጣል እሺ ሌላኛው ኦኬ እንቀጥል እስቲ ሞተር ባይክ እስቲ አንብቡቴን ሞተር ባይክ አይደል ብዙ ጊዜ የምንለው motorbike I want to ride a motorbike or I want to buy a motorbike motorbike okay so እንደዛ ማለት ይችላልላችሁ ሌላኛው ዶክተር ምትሏን ቃልዋት እስቲ ዶክተር he's a doctor ምናምን ከምንል እነሱ የሚሉት ምንድነው he's a doctor እስቲ በሉ he's a doctor okay so ሌላኛው ይዋት እስቲ ቺኛውን ዶላር አይደል ብዙ ጊዜ ስናነብ ዶላር ነው የምንለው ኦኬ እነሱ ጋር ሄዱ they say what dollar right እሺ ኪሴ ውስጥ $10 አለ በሉኝ እስቲ $10 አለ አረፍተ ነገሩን አንብቡት I have got $10 in my pocket I've got $10 in my pocket ስለዚህ got የምትሏን እንደገና ዶላር የምትሏን እንደገና ደግሞ ፖኬት የምትሏን ምን አረግናት ማለት I've got $10 in my pocket እንደዛ ካላችሁት በጣም አሪፍ ነው እሺ እስቲ ቺን አንብቧት take a shoot ወይም ደግሞ ሾት ምናምን ከምንለው take a shot እስቲ በሉኝ take a shot በጣም ጥሩ እቺኛዋን በደንብ ፕራክቲስ ብታረጓት ደስ ይለኛል www.com ከምንል www.com alright .com so ኦ ወደ አትቀየራለች ነው ይሄኛው አንድ ሚስጥር ነው ሶ እንደዚህ አይነት ቪዲዮዎች እየተመቻችሁ ከሆነ በደንብ ላይክ አርጉ ሴቭ ማድረጋችሁ እንዳትረሱ በደንብ አርጋችሁ ይዋቸው ሶ ብዙ ሰው ጋር እንዲደርስ አርጉ ማለት እንቀጥላለን በጣም ብዙ አይነት ሚስጥሮች ስላሉ ማለት ነው thank you very much we'll see you next time